አላችሁ ቅዱሳን የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን። እንዴት ናችሁ? እግዚአብሔር ስሙ የተባረከ ይሁን። አንድ ቃል ልቤ ላይ አለ። ይህን ቃል ላንብብላችሁና ላውራ ያሰብኩትን ሀሳብ ላውራችሁ። የእግዚአብሔር ስሙ የተባረከ ይሁን። ዘጸአት ምዕራፍ 2 ላይ ያለ ቃል እንደዚህ የሚል ቃል አለ። ከሌዊ ወገን አንድ ሰው ሄዶ የሌዊን ልጅ አገባ። ሴቲቱም ጸነሰች፣ ወንድ ልጅንም ወለደች። መልካም እንደሆነ ባየች ጊዜ 3 ወር ሸሸገችው። ደግሞም ልትሸሽገው ባልቻለች ጊዜ የደናግል ሳጥን ለእርሱ ወስዳ ዝፍትና ቅጥራን ለቀለቀችው። ሕፃኑንም አኖረችበት፣ በወንዝም ዳር ባለ በቄጠማ ውስጥ አስቀመጠችው ይላል። እዛ ክፍል ውስጥ ልትሸሽገውም ባልቻለች ጊዜ፣ ሰፊ ሰዓት ስላልሆነ ነው ብዙ ነገር ልናገር ያልቻልኩት። ልትሸሽገው ባልቻለች ጊዜ ከቤት አውጥታ ወደ ወንዝ ዳር ውስጥ አስቀመጠች ይላል። ይሄ ክፍል የሚናገረው ስለ ሙሴ ታሪክ ነው። አንድ ነገር ልነግራችሁ ፈልጌ ነው። አንዳንድ ነገሮችን መልካም ልጅ እንደሆነ ባየች ጊዜ ሸሸገችው ይላል። እስከ 3 ወር ሸሸገችው። ልትሸሽገው ያልቻለች ጊዜ ደግሞ መጣ። በጣም ሊሰመርበት የሚገባ ቃል እዚህ ውስጥ ልትሸሽገው ባልቻለች ጊዜ የሚል ቃል አለ። አንድ ነገር ልንገራችሁ። ምንም አይነት ሁኔታ ይዟችሁ ውስጣችሁ ላይ የተቀመጠ ነገር የሆነ ጊዜ ላይ ሊሸሸግ ይችላል። ከፖለቲካው ችግር አሁን እዚህ ወቅት የፖለቲካ ችግር ነበር። ምክንያቱም ወንዶች ሁሉ ይሞቱ የሚል ሕግ ወጥቶ ነበር። በዛን ጊዜ ላይ ያንን ሕግ ፈርታ ነው ያስቀመጠችው ልጁን የሸሸገችው ማለት ነው የሙሴ እናት። ነገር ግን ልትሸሽገው ባልቻለች ጊዜ የሚል ቃል አለ። ስለዚህ አንዳንድ ነገራችንን በእድሜያችን በጊዜያችን የሆነ ጊዜ ላይ ልትሸሸጉ ትችላላችሁ። የሆነ ጊዜ ሊሸሸግ ይችላል። የፈለገ ቢመጣ ግን ልትሸሽጉ የማትችሉበት ጊዜ ደግሞ ይመጣል። እኔ አንድ አዋጅ አውጃለሁ። በውስጣችሁ ያለው ነገር፣ አገልግሎታችሁ፣ ህይወታችሁ ሊሸሸግ የማይቻልበት ዘመን መጣ። እግዚአብሔር ስም የተባረከ ይሁን። ስለዚህ አንድ ነገር ልነግራችሁ ነው። ይሄንን የእግዚአብሔርን ቤት ለመስራት በምንጀምርበት ጊዜ በውስጣችን ረጅም ዘመን ጸልየናል። ረጅም ዘመን በእግዚአብሔር ፊት አስቀምጠናል። ብዙ ጊዜ ቤት ተከራይተን የእግዚአብሔርን አደራ ጥሪ እያስተላለፍን ነበረ። ነገር ግን አሁን ደግሞ እግዚአብሔር ይህንን ስራ ሊሰራ አብሮን ከኛ ጋር በሚጀምርበት ጊዜ በውስጣችን የተቀመጠ ራዕይ ነበረ የወጣው ማለት ነው። ስለዚህ እንደዚህ ወጥቶ ሁላችሁም እስከምታዩ ድረስ መጀመሪያ ግን በእኛ ውስጥ ብዙ ራዕይ ነበር። ልንሸሽግ የማንችልበት ጊዜ መጣ። ስለዚህ አገልግሎታችንን ልንሸሽግ አንችልም አሁን። ስለዚህ ዓለም ሁሉ በእናንተ ውስጥ ያለውን ጸጋ የሚያይበት ጊዜ መጥቷል ማለት ነው። ስለዚህ እግዚአብሔር ረድቶን ባለፈው በተለያዩ ቪዲዮዎች እንዳሳየኋችሁ ይህንን ቤት ገና ስንጀምር መሰረቱ አካባቢ አሳይቻችሁ ነበር። እግዚአብሔር ከኛ ጋር ስለሆነ በአጭር ጊዜ ውስጥ አዳራሹን እዚህ ድረስ አድርሷል። አሁንም ቢሆን ቤቱ ውስጥ ያላለቁ ነገሮች አሉ፣ መስኮቶች አሉ፣ በሮች አሉ፣ የውስጥ ፊኒሽንጎች አሉ፣ ቀለሞች አሉ፣ የተለያዩ ነገሮች አሉ። እዚህ ያደረሰን እግዚአብሔር ያስጨርሰናል። እናንተ ደግሞ ከእናንተ የሚጠበቀው ነገር ይሄንን በር፣ ይሄንን መስኮት፣ የቀሩትን ነገር ደግሞ እኔ እጄን ይዘረጋለሁ፣ በሚያልፍ ዘመን የማያልፍ ታሪክ ይሰራለሁ የምትሉ ሰዎች ካላችሁ ደግሞ እግዚአብሔር ከእናንተ ጋር ይሆናል። ከኛ ጋር አብራችሁ እንድትሰሩ እጃችሁን እንድትሰጡን፣ ምክራችሁን እንድትሰጡን፣ ገንዘባችሁን እንድትሰጡን ያስፈልጋል ማለት ነው። እግዚአብሔር ረድቶናል። ጌታ ስሙ ይባረክ። አንድ ነገር ልነግራችሁ የሚፈልገው ልትሸሽጉም የማትችሉበት ዘመን መጥቷል ማለት ነው። እግዚአብሔር ስሙ የተባረከ ይሁን። ተባረኩልኝ። ሃሌሉያ። የላባጃ ጋራ ባሪካ